ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። በእስራኤል የተከሰተው ሰደድ እሳት በቁጥጥር ስር ውሏል። በእስራኤል የተከሰተው ሰደድ እሳት ከ30 ሰዓት የእሳት አደጋ ሰራተኞች ብርቱ ትግል በኋላ ሙሉ በሙሉ በቁጥጥር ስር መዋሉን ተገለጸ። በአደጋው በርካታ የኢየሩሳሌም ከተማ አካባቢዎች ነዋሪዎች የተፈናቀሉ ሲሆን 12 ሰዎች ደግሞ የሰደድ እሳቱ በሚወጣው ጭስ ሳቢያ የመተንፈስ ችግር አጋጥሟቸው ሆስፒታል መግባታቸውን ተመልክቷል። የእስራኤል እሳት አደጋ ባለስልጣናት አስታወቀው ከ20 ኪሎ ሜትር በላይ ያካለለው ሰደድ እሳት ወደ እስራኤል መዲና ተስፋፍቶ ተጨማሪ ጉዳት ሳያስከትል በቁጥጥር ስር መዋሉን ተናግሯል። በእሳት ማጥፋት ዘመቻ የጣሊያን፣ ክሮኤሽያ፣ ስፔን፣ ፈረንሳይ፣ ዩክሬን፣ ሮማኒያ የእሳት አደጋ ሰራተኞች መሳተፋቸውን ጠቁመዋል። ሰደድ እሳቱ በቁጥጥር ስር መዋሉን ተከትሎ ከቴል አቪቭ ወደ ኢየሩሳሌም የሚወስደው ዋና መንገድ አገልግሎት ክፍት መደረጉን ጠቅሰው በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቀደም ሲል በሰጡት መግለጫ የሰደድ እሳቱ መነሻ ምክንያት ለማወቅ ምርመራ እንዲደረግ ትዕዛዝ መስጠታቸውን ታውቋል። ትዕዛዙን ተከትሎ በተደረገ ምርመራ የሀገሪቱ ፖሊስ ሰደድ እሳት መከሰት የተጠረጠሩት 18 ሰዎች በቁጥጥር ስር መዋላቸውን አስታውቀዋል። እስራኤል በታሪኳ ከፍተኛ የሰደድ እሳት አጋጥሟት የነበረ በፈረንጆች 2010 ሲሆን በወቅቱ 12000 ሄክታር ያስቀጠለው የሰደድ እሳት 44 ሰዎች ዳግም ለህልፈት መዳረጉን አሶሲኤትድ ፕሬስ በዘገባው አስታውቋል። አሜሪካ ከሩሲያ ዩክሬን አደራዳሪነት ራሷን አገለለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ ታም ብሩስ ሲናገሩ በእኛ ሰላም ቢፈጠርም እንመርጣለን፣ ይሁንና ከዚህ በኋላ ለሽምግልና ስብሰባ በዓለም ላይ አንዘዋወርም፣ ጉዳዩ የሁለት ሀገራት ነው ብለዋል። ሁለቱ ሀገራት ግጭቱን ለማስቆም የሚያስችል ምክረ ሀሳብ አቅርበው በቀጥታ መደራደር እንደሚችሉ የገለጹት ቃል አቀባዩ አሜሪካ በድርድሩ ላይ ቀጥተኛ ተሳትፎ እንደማታደርግ አስረድተው ይሁንና ድርድሩን እንደሚደግፉና እንደሚያወግዙ አስታውቀዋል። የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ በበኩላቸው ይህን ጦርነት በቅርቡ እንደሚያጠናቀቅ ገልጸው ከፎክስ ኒውስ ጋር ባደረጉት ምልልስ ጦርነት የተወሰነ ጊዜ ይቀጥላል፣ በቅርቡ የሚጠናቀቅ አይመስለኝም፣ ይህንን ገዳይ ጦርነት ለማስቆም የሁለቱ ሀገራት ኃላፊነት በማለት አስታውቋል። አመሻሹን በተሰማ ዜና አዲስ አበባ ከተማ አዳነች አቤቤ የከተማ አስተዳደር 2 ቁልፍ ባለስልጣናት ከስልጣን ማንሳታቸውን ምንጮች ገለጹ። በኢትዮጵያ ውስጥ ረጅም ዓመታትን በትዳር የቆዩ ጥንዶች ዳጎስ ያለ ገንዘብ ሊሸለሙ ነው። የአሜንት ኃላፊነቱ የተወሰነ የግል ማህበር እንደገለጸው በኢትዮጵያ ረጅም ዓመት በትዳር የቆዩ ጥንዶች ይሸለማሉ። በመጪው ሐምሌ 6 ቀን 2017 በሚከናወነው የሺ አኒቨርሰሪ በተሰኘው ፕሮግራም ላይ ይህንን ሽልማት ለመስጠት ማቀዱን አስታውቋል። ለረጅም ዓመታት በትዳር የቆዩ ባለትዳሮች ዳጎስ ያለ ገንዘብ እንደሚሸለም የገለጸው ድርጅቱ በተጨማሪም እነዚህ ባለትዳሮች ለጠቆመም ከፍተኛ ገንዘብ እንደሚሰጥ አስረድቷል። የአሜንት ዋና ስራ አስኪያጅ አቶ አስናቀ አማኑኤል እንደተናገሩት ረጅም ጊዜ በትዳር ውስጥ የቆዩ ጥንዶች በሌሎች ምሳሌ ስለሚሆኑ መርጠን ለመሸለም ወስነናል ብለዋል። እነዚህን ጥንዶች በመላው ሀገሪቱ ውስጥ ካሉ ባለትዳሮች መካከል ተመርጠው የሚሸለሙ መሆናቸውን ገልጸው በድርጅታቸውም ድረገጽ በኩል እንዲመዘገቡ ጥሪ አቅርበዋል። ድርጅታቸው ከዚህ ቀደም ብሎ ማለትም ግንቦት 17 ለ500 ኢትዮጵያውያን ጥንዶች የጋብቻ ባህላቸውን በድምቀት እንደሚያከብር ገልጸው በዚህ ዕለትም ትዳራቸውን 10፣ 15፣ 25፣ 50 ዓመት ዕድሜ የሞላው ባለትዳሮች ተገኝተው የጋብቻ ባህላቸውን በድምቀት እንደሚያከብሩ አስረድተዋል። ሐምሌ 6 በሚኖረው ፕሮግራም ዳግም ቢያንስ 20 የሚሆኑ ረጅም ዕድሜ በትዳር ውስጥ የቆዩ ባለትዳሮች እንደሚሸልሙ የተለያዩ ሚዲያዎች ጥሪ የተደረገላቸው እንግዶች በተገኙበት ሕይወት ልምዳቸውን እንዲያካፍሉ አቶ አስናቀ ገልጸዋል። መንግስት ችግሩን እንዲፈታ ሲኖዶሱ ያቀረቡት ጥያቄ ተቀብሏል። በሂደቱም ተቃርቦ መነጋገር ከሁሉም የተሻለ መፍትሄ መንገድ መሆኑን ታይቷል። ስለዚህም ሲኖዶሱ መንግስት ነገሩን በሆድ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስ፣ ብፁዕ አቡነ ያዕቆብ በሲኖዶስ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ይገልጻል። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገር ግንባታ የነበረው የሚኖረው ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህም አቋሙን ይቀጥላል። ይህ ያልተረዱ አንዳንድ አካላት ችግሮቹን የፈጠራ የነበር ቢሆንም እንኳን መንግስት ለቤተ ክርስቲያን እና ለምዕመናኑ ሲል በሆደ ሰፊነት ለማለፍ ወስኗል። ይህም ከግለሰቦች ችግር ይልቅ የቤተ ክርስቲያን አስተዋጽኦ ስለሚመለከት ነው። መንግስት ኮሚኒኬሽን አገልግሎት ካወጣው መግለጫ
ተወዳጇ ተዋናይ መስከረም አበራ ፍቅረኛዋ ተንበርክኮ ታገቢኛለሽ ወይ ሲል ጠየቃት። በኢትዮጵያ የሚሰራጨው ኢትዮፒካ ሊንካ የሬዲዮ ፕሮግራም እንደዘገበው 20 ጓደኞቻቸው በተገኙበት በዝግ በተደረገ ስነ ስርዓት ላይ መስከረም ከፍቅረኛው የቀረበላት ጥያቄ እሺ ብላ ተቀብለዋለች። የሰርግ ሁኔታ ወደፊት የሚገለጽ ይሆናል ተብሏል። ጉዳዩ በሚስጥር እንዲያዝ ተብሎ የነበረ ቢሆንም መረጃው ከጋዜጠኞች ሊያመልጥ አልቻለም። የ2025 ዓለም የፕሬስ ነጻነት ሪፖርት ይፋ ሆነ። ሮይተርስ ሳንፎረንቲ ባወጣው በዚህ ሪፖርት መሰረት በዓለማችን ላይ ከፍተኛ የፕሬስ ነጻነት ያለባት በሚል ግንባር ቀደም የተቀመጠችው ኖርዌይ ናት። በ180 ሀገራት በተካተተው በዚህ ዝርዝር መጨረሻ ደረጃ ያገኘችው ወይም 180 ላይ የተቀመጠችው ደግሞ ኤርትራ ናት። ኢትዮጵያ በዚህ ሪፖርት ላይ 145ኛ ደረጃ ስትይዝ አሜሪካ ደግሞ 53ኛ ደረጃ ላይ ተቀምጣለች። ሪፖርቱ ሳንፎሬንቴ በሪፖርቱ በያዘው ዓመት ማለትም በ2005 በዓለማችን ከምንጊዜውም በላይ በፕሬስ ነጻነት አደጋ ውስጥ የወደቀ ዓመት መሆኑን አስታውቋል። በዘንድሮ ሪፖርት ከዓለማችን ሀገራት በግማሹ ለመጀመሪያ ጊዜ የፕሬስ ነጻነት መጥፎ የሚባል ደረጃ ውስጥ እንደሚገኝ አስረድቷል። የፕሬስ ነጻነት ሙሉ በሙሉ ከሚከበርባቸው ሀገር የሚኖሩ ህዝቦች ከዓለማችን 1% በታች መሆኑ ብቻ ነው እንደሚሸፍኑ ጠቅሷል። ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ $1 ትሪሊየን በጀት መጠየቃቸው ተሰማ። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ የመጀመሪያው ነው የተባለው ለብሔራዊ ደህንነት ብቻ የሚውል $1.01 ትሪሊየን በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህንን አሁን ካለው አንጻር 13 በመቶ ጭማሪ እንደተደረገበት ተናግረዋል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ እቅድ ሲቀርብ የመጀመሪያው እንደሆነ ተገልጿል። መከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልድ ዶም የተሰኘ የሚሳኤል ፕሮጀክት የተሰኘ የመርከብ ግንባታዎች፣ የኒውክሌር ማሻሻያ እና የድንበር ጥበቃ ስራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደሮች ክፍያ ላይ ጭማሪ እንደሚደረግ ጠቅሷል። ከመከላከያ ውጭ የሚመደበው በጀት እንዲቀንስ ወይም እንዲቆም የተመለከተ ሲሆን ይህንን በማድረግ $163 ቢሊዮን ለማትረፍ መታቀዱን ብሉምበርግ በዘገባው አመልክቷል። ይህም እንደ ትምህርት፣ የአካባቢ ጥበቃና ለውጭ እርዳታ የሚውል በመቀነስ ነው ተብሏል። የመከላከያ በጀት የመጨመር ሀገር ውስጥ የወጪ መቀነስ ሀሳብ ተቃውሞ እየተነሳበት እንደሚገኝ ተናግሯል። የበጀት አቅዱ በተለይም የውጭ ሀገራት ግንኙነት ሊያበላሽ እንደሚችል እና በሀገሪቱ የተለያዩ ዘርፎች ችግሮች ሊያስከትል እንደሚችል ነው የተመላክተው። ታንዛኒያ የመንግስት ሰራተኛ ዝቅተኛ ደሞዝ 35.1 በመቶ አሳደገች። የታንዛኒያ ፕሬዝዳንት ሳሚያ ሱሉሁ ሀሰን ወርሃዊ ደሞዝ ከ370,000 ወደ 500,000 ሽልንግ $147 እስከ 200 ገደማ መጨመራቸውን አስታውቀዋል። ፕሬዝዳንቷ በሰራተኞች ቀን በዓል ላይ ባደረጉት ንግግር ኢኮኖሚው በ5.5 በመቶ እያደገ በመሆኑን ጥቅሙን ማጋራት ተገቢ ነው ብለዋል። በሌሎችም የደሞዝ እርከኖች ላይ ማሻሻያ እንደሚደረግ ቃል ገብተዋል። መንግስት የግሉን ሴክተር የክፍያ መዋቅር እንደሚከልስም ነው የተናገሩት። ባደረሰው የመኪና አደጋ $1 ሚሊዮን ዋስትና የጠየቀው ግለሰብ ውሳኔ አግኝቷል። ሰለሞን ወልደ ጻዲቅ አርአያ ተሽከርክር የነበረው ባለ 18 ጎማ የጭነት መኪና ባለፈው መጋቢት ወር ላይ ቴክሳስ ግዛት ኦስቲን አካባቢ ላይ አደጋ ደርሶ 5 ሰዎች ወደ ህይወታቸው ሲያልፍ 11 ጉዳት ደርሶባቸዋል፣ በሕክምና ላይ ናቸው። አሽከርካሪው ሰለሞን በቁጥጥር ስር በዋለበት ወቅት ፖሊስ ከአልኮል መጠጥና አደንዛዥ መድኃኒት ተጠቅሞ ሊሆን ይችላል እናም ምርመራ ላይ ነኝ ማለቱን ተከትሎ የፍርድ ቤት ዳኛ በተጠረጠሩት 7 ክሶች በሟቾችና በተጎጂዎችና በሌሎች ጉዳቶች $1 ሚሊዮን በዋስትና አቅርቦ እንዲከራከር ወስኖ ነበር። ምርመራ ውጤቱ የደረሰለት ፖሊስ ባለፈው ሐሙስ የፍርድ ቤቱን ቀጠሮ ምንም አልኮል እንዲሁም በሰውነቱ ውስጥ አስፈላጊ የሆነ ባዕድ መድኃኒት ነገር አለማግኘቱን ገልጿል። በዚህም ጊዜ ዳኛው በማስያዣ ከ$1.2 ሚሊዮን ወደ $7,000 ዝቅ አድርገውለታል። መጀመሪያ ላይ $200,000 በተጎጂውን $100,000 ነበር ማስያዣነት ወስኖ የነበረው። ሁለት አዲስ የተመለከተው የኒው ሶፍትዌር ዘገባ ምርመራው አልኮልና አደንዛዥ እጽ ተጠቅሞ ማሽከርከሩን ባያመለክትም ውሳኔው ተፈጻሚ ይሆናል ብለዋል። በዋስትና ከወጣ የንግድ ምክር ቤት እንዳያሽከረክር የሚጠቀመው መኪና ላይ ጂፒኤስ እንዲገጠም፣ የሽንት ምርመራ በተወሰነ ጊዜ እንዲያመጣና መሰል ነገሮች ተወስነውበታል። ዘገባው ላይ ግለሰቡ እናውቃለን ያሉ ሰዎች እንደተናገሩት 2 ዓመት ከ6 ወር ልምድ አለው። በመጀመሪያ ሰሞን አደጋ የደረሰው ልምድ በሌለው አሽከርካሪ ነው የሚለው የሚዲያችን አስተያየት ተጽፎ አሳድሮ የነበረ ሲሆን የከተማው መንገድ ደህንነት ቦርድ በፈጣን መንገድ ምርመራ ከፍተኛ ልምድ ያለው ባለሙያ መመደቡና በሰጠው መግለጫ ላይ አሳውቆ ነበር።
በመንገዱ አሁን ላይ በሰዓት 60 ኪሎ ሜትር እንዲነዳ የተፈቀደለት መሆኑ ተገልጾ አሁን ለቀጣይ ውሳኔ ከሌላ ቀን ተቀጥሯል። ግለሰቡ ኢትዮጵያ አሊያም ኤርትራ ሊሆን እንደሚችል ይታመናል። ምክንያቱም በሀሳብ መስጫ ላይ ኢትዮጵያዊና ኤርትራዊ ሀሳባቸውን ሰንዝረው ተመልክተዋል። ዜና እረፍት። ሕይወታቸውን በላቀ አገልግሎት ሰብአዊነት የደመቀ እንዲሁም ባደረጉት ኢትዮጵያዊት ወይዘሮ ገነት ገብረ ክርስቶስ ከዚህ ዓለም በሞት መለየታቸውን ስንገልጽ ከባድ ሐዘን ይሰማናል። ወይዘሮ ገነት በሕክምና ሲረዱ ቆይተው በዩናይትድ ስቴትስ ሚያዝያ 20 ቀን 2017 በ77 ዓመታቸው ከዚህ ዓለም በሞት ተለይተዋል። ጥቅምት 21 1941 ዓ.ም ከአባታቸው አቶ ገብረ ክርስቶስ አሰፋና ከእናታቸው ንጽሐ ሕይወት አስግዶም በአስመራ ከተማ የተወለዱት ወይዘሮ ገነት ልጅነታቸውን ወደ ኢትዮጵያ መጥተው የመጀመሪያ ሁለተኛ ደረጃ ትምህርታቸውን በሊሴ ገብረ ማርያም ትምህርት ቤት አጠናቅለው የተሻለ ትምህርት ወደ አሜሪካ ተጉዟል። በሴንትራል ስቴት ዩኒቨርሲቲ ከፍተኛ ትምህርት ዲግሪያቸውን ከቺካጎ ዩኒቨርሲቲ ዳግም የማስተርስ ዲግሪያቸውን በሶሻል ወርክ እና ዲፕሎማ ተቀብለው ከዚያም ለአጭር ጊዜ ወደ ኢትዮጵያ ተመልሰው በአዲስ አበባ ዩኒቨርሲቲ በማስተማር አገልግሎት በመቀጠል በ1982 ዓ.ም የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ዩኤንኤችሲአር ውስጥ የ28 ዓመት ታላቅ የሙያ ዘመን ጀመሩ። ወይዘሮ ገነት በአማርኛ፣ በእንግሊዝኛ፣ በፈረንሳይኛ ቋንቋዎች አቀላጥፈው የሚናገሩ የሚጽፉ ነበሩ። ወይዘሮ ገነት በዩኤንኤችሲአር በቆዩባቸው ፍሬያማ ዓመታት በአፍሪካ፣ በኤሽያ፣ በአሜሪካ አህጉራት ውስጥ ባሉት ወሳኝ አመራርነት ቦታዎች አገልግለዋል። በዓለም ላይ እጅግ ፈታኝ በሆኑ አካባቢዎች የተወሳሰቡ ሰብአዊ ስራዎችን በድንገተኛ አደጋ ምላሾችና ስደተኛ ወደ ሀገራቸው የመመለስ መርህ ግብሮች በመምራት ግንባር ቀደም ሚናን ተወጥተዋል። እርሳቸውን ስራ በኬንያ ለነበሩ ስደተኛ እርዳታ ማቀናጀት፣ በ1991 እስከ 1994 በናይጄሪያ በላይቤሪያ ስደተኞች ወደ ሀገራቸው የመመለስ ማስተዳደር፣ በ2007 እስከ 2008 በሩዋንዳ የዘር ማጥፋት በኋላ ደግሞ የሽግግርና የእርቅ ሂደቶች መደገፍ፣ በ2008 እስከ 2010 ዩናይትድ ስቴትስ በካሪቢያን ስደተኛ ዳግም ማስፋፊያ የበላይነት፣ ከ2000 እስከ 2004 እንዲሁም በፓኪስታን ለሚኖሩ አፍጋኒስታን ስደተኞችና የተፈናቀሉ ፓኪስታናውያን የተደረገ ሰፊ ዘመቻ መምራት ከ2004 እስከ 2010 ያጠቃልላል። ተግባራቸው የስደተኛ መብትን ማስከበርና በዓለም አቀፍ ደረጃ ፖሊሶችን መቅረጽ ያካተተ ሲሆን ልዩ የአመራር ዲፕሎማሲ ክህሎት አሳይተዋል። በስራቸውም ላበረከቱት አስተዋጽኦ ከበርካታ ሀገራት ሽልማቶች ተቀብለዋል። ከዩኤንኤችሲአር ጡረታ ከወጡ በኋላም ወይዘሮ ገነት ለውድ ሀገር ኢትዮጵያ ያላቸው አገልግሎት ቁርጠኝነት ቀጥለው ከ2011 ዓ.ም ጀምሮ በአዲስ አበባ ምዕራብ ሮይተር ክለብ ውስጥ በበጎ ፈቃደኝነት በማገልገል በተለይም በትምህርት ቤቶች ውስጥ ተማሪ ሁኔታ ለማሻሻል የታለሙ ፕሮጀክት ላይ ትኩረት አድርገዋል። ከእነዚህም መካከል በማንበብ መጻፍ፣ የንጹሃንና የንጹህ ድጋፍ የምግብ ፕሮግራሞችና ሰላምና አንድነትን የተመለከቱ ዘመቻዎች ይገኙበታል። ለሀገራቸው ጥልቅ ፍቅር የነበራቸው ሀገር ወዳድ እንዲሁም ጠንካራ መንፈሳዊ ሕይወት ያላቸው ወይዘሮ ገነት ገብረ ክርስቶስ ሕይወታቸውን የደግነት ሰብአዊነትና ከራስ በላይ ለሌላ የመኖር አንዱ ምሳሌ ነው። በብዙ አስርተ ዓመታት የድካም ስራዎች በሚሊዮኖች የሚቆጠሩ ሰዎች ሕይወት ውስጥ ለማይረሳ አሻራ አሳርፈዋል። ወይዘሮ ገነት ባለትዳርና የአንድ የልጅ ልጅ እናት ነበሩ። ወይዘሮ ገነት በልጃቸው፣ በወንድም በእህቶቻቸው፣ በወዳጅ ጓደኞቻቸው ዘንድ በናፍቆት ይታወሳሉ። ወይዘሮ ገነት ገብረ ክርስቶስ ላበረከቱት ታላቅ አስተዋጽኦና እውነት በአገልግሎት ለኖሩት ሕይወት እናስታውሳቸዋለን። ነፍሳቸውን በሰላም ተረፍ። ማክሰኞ ሚያዝያ 28 2017 ከጠዋቱ 1 ሰዓት ጀምሮ በስላሴ ካቴድራል ቤተክርስቲያን በሚደረገው የጸሎት ዝግጅት ላይ እንዲገኙልን በስማቸው የተዘጋጀ ጸበል ጸዲቅ እንዲቀምሱልን ሲሉ ወዳጆቻቸው አስታውቋል። ጨለማን ተገን በማድረግ የመኖሪያ ግቢ እየገባ 8 የመኪና ጎማ መስታወትና ስፖኪዎች የሰረቀው ተከሳሽ በ9 ዓመት ጽኑ እስራት ተቀጣ። ተከሳሹ ነብዩ ዮሐንስ የተባለው ግለሰብ ጨለማን ተገን በማድረግ በአጥር ዘሎና በበር ሾልኮ በመግባት ከ3 መኖሪያ ቤት ውስጥ ከነበሩት 4 ተሽከርካሪዎች ላይ የስፖኪዮ ስርቆት ወንጀል የፈጸመ በጉለሌ ክፍለ ከተማ ወረዳ 9 እና 10 አካባቢ ነው። ተከሳሹ በቁጥጥር ሊውል የቻለው ከምሽቱ 4 ሰዓት ላይ ከአንድ መኖሪያ ቤት በመግባት ኮድ ቱቢ 32707 አዲስ አበባ ከሆነ ተሽከርካሪ ለሁለት ስፖክ ሰርቆ ለመሰወር ሲሞክር በስራ ላይ በነበሩ ወንጀል ለመከላከል የፖሊስ አባላት አማካኝነት በቁጥጥር መዋሉን የፓስተር አካባቢ ፖሊስ ጣቢያ ገልጿል። ፖሊስ ተከሳሹን በቁጥጥር ስር ካዋለ በኋላ ባደረገው ምርመራ የማስፋፋት ስራና ከሌላ 2 የመኖሪያ ግቢዎች በግንብ አጥር ዘለው በመግባት 3 ተሽከርካሪዎች ላይ 6 ስፖኪዎች መስረቁን በሰጠው ቃልና በሪሞት ለማወቅ በተቻለ ሲሆን ተከሳሹ በአጠቃላይ
8 ስፖኪዎችን እንደሰረቀ የምርመራ ዘገባዎች ያስረዳሉ። ፖሊስም ባለንብረቶች የሰጡት ምስክርነት ቃል ለመቀበልና የተያዘውን ኤግዚቢትነት በማስረጃ በማቅረብ በአቃቢ ሕግ በኩል ክስ እንዲመሰረት አድርጓል። የተከሳሹ ነብዩ ዮሐንስ ወንጀል ምርመራ መዝገብ ሲቀጥል የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት መገናኛ ምድብ ሁለተኛ ወንጀል ችሎት ሚያዝያ 9 2017 በዋለው ችሎት ተከሳሽ ያርማል፣ የሌሎችን ወንጀል ፈጻሚ ያስጠነቅቃል ሲል በ9 ዓመት ጽኑ እስራት እንዲቀጣ ወስኗል። ባለ ንብረቶች ለወንጀል ፈጻሚዎች ምቹ የሆኑ ነገሮችን በማስወገድ በቂ ጥበቃ ባለበት ተሽከርካሪ በማቆም መሰል የወንጀል ድርጊቶችን መከላከል እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በአውስትራሊያ አንድ ሬዲዮ ጣቢያ በሚስጥር ለ6 ወራት በኤአይ ሬዲዮ ፕሮግራም ሲያስመራ እንደነበር ተገለጸ። በአውስትራሊያ አንድ የሬዲዮ ጣቢያ እንደ አማራጭ ፕሮግራም አዘጋጆች ማንነት ጥያቄ እስኪያነሳ ድረስ በሚስጥር ለ6 ወራት ያለ ጊዜ በኤአይ የተፈጠረች ሴት አስተናጋጅ በመጠቀሙ ክስ አስነስቶበታል። በሲድኒ ውስጥ በሚያሰራጨው አውስትራሊያ ሬዲዮ ኔትወርክ THY የምትባል አዲስ ፕሮግራም አቅራቢ አስተዋውቋል። የፕሮግራሙ አቅራቢ የስራ ቀናቶች ከTHY ጋር በሚል ፕሮግራም ተቀርጾ እሱን እየመራች ቆይታለች። ወጣቷ የሬዲዮ ፕሮግራም አዘጋጅ ከሰኞ አርብ ቀን ለ4 ሰዓት የሙዚቃ ታቀርባለች። አድማጮች ስለ ሚስጥራዊ የሬዲዮ ፕሮግራም አዘጋጅ ጥያቄዎች መጠየቅ እስኪጀምሩ ድረስ ነገሮች ያለ ችግር ቀጥለው ነበረ ያለው የኦዲቲንግ ሴንትራል ዘገባ ነው። የአባትም ስም የሌላትና በየትኛው ማህበራዊ ድረገጽ ምንም አይነት የህይወት ታሪክ ያልነበራት ያዘጋጇ በቂ አጠራጣሪ ነገሮች ይገኙባታል። አንዳንድ አድማጮች የምትጠቀማቸው ቃላትና ሀረጋት ድግግሞሽ ያላቸው መሆኑን ጥርጣሬዎችን ከፍ አድርጓል። ይህም ተከትሎ የእርሷ እውነተኛ ማንነት በርካቶች በተደጋጋሚ መጠየቃቸው ተከትሎ የሬዲዮ ጣቢያ በመጨረሻ እውነተኛ ሰው እንዳልነበረች አስታውቋል። የአውስትራሊያ ሬዲዮን የኔትወርክ ፕሮጀክት መሪ ፋይድ ቶፊ ሚስጥራዊ የሬዲዮ ፕሮግራም አቅራቢ ትክክለኛ ሰው በኤአይ የበለጸገች አፕሊኬሽን መሆኗን አረጋግጧል። በሀገሪቱ የሬዲዮ ጣቢያ በስርጭት ወቅት በኤአይ የተቀነባበረ ይዘት እንዳይጠቀሙ የሚከለክለው ህጎች ባይኖሩም የሬዲዮ ጣቢያ ኤአይ ሲጠቀም ባለማሳወቁና አድማጮች የፕሮግራም አዘጋጁን እውነተኛ ሰው ናት ብለው እንዲያስቡ ማድረጉን ተችሏል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን። እናመሰግናለን።